እናቴ ጋር ተጣልቼ ነበር አፉ በይኝ ብያት እናቴ ግን ላይሽ አልፈልግም ብላኛለች እንዴት ነው ሐቋን መወጣት የምችለው ጀዛከላህ ኸይር በጣም ትልቅ ጥያቄ አባትና እናት በጣም አላፊዎች من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء نبي قامت صلوات الله عليه وسلم ከፈረሳቸው ወርደው ቤት ውስጥ ገብተው የፍቅር እንባ የወዳጅነት መገለጫ የሆነው ለቅሶ ከልባቸው አንብተው ነብዩን አቅፈው ሰለዋቱላህ ዐለይሂ ወሰለም والله يا رسول الله ሁለት ሞት አይሞቱ አንዱን ሞት ሞተዋል ከዚህ በኋላ እርሱ